በዛ ምክንያት በጣም ነው የምወደው። በጣም እኔም ባያንቀኛል መስፍን ደህና ሰው አገልግሎት እውነትን፣ ሐቅን፣ ምክንያታዊነትን፣ አሰራርን፣ መመሪያን ይጠብቃል። ሰላም እንዴት ናችሁ? ይህ የባለ ጉዳይ ቅኝት ፕሮግራማችን ነው። በዛሬው የባለ ጉዳይ ቅኝት ፕሮግራማችን በአዲስ ከተማ ክፍለ ከተማ ወረዳ 5 አስተዳደር ተገኝተናል። የአዲስ ከተማ ክፍለ ከተማ ወረዳ 5 አስተዳደር ምቹ የሥራ አካባቢን ከመፍጠር አንጻር እጅግ ውብና ማራኪ ግቢ መሆኑን ለመታዘብ ችለናል። የወረዳው አስተዳደር እየሰጠ ያለውን አገልግሎት አሰጣጥ በሚመለከት ደግሞ የወረዳ አስተዳደሩን ተገልጋዮችና የሥራ ኃላፊዎች አነጋግረናል። አብራችሁን ቆዩ። ጉዳይ ነበረ። ጉዳይ ለማስፈጸም ነው አስተዳደሩ ጋር የመጣሁት። ምላሹማ ጥሩ ነው። እንደምታየው ነው። በጠዋት ገብቶ እኔ ስመጣ ጉዳዩን ለሚመለከተው አምርቶ እዛ ለማየት ባለሙያ ሄደዋል። አቅማቸው በፈቀደ በሙሉ ስለ እውነት መስፍን ተሰማ እውነት የሚገኙ ልጅ አይደለም። እኔ ለሀቅ ነው የምናገረው። ስለዚህ ወረዳ ለማገልገልም በከፍተኛ በአቅሙ በፈቀደ ደረጃ እያስተካከለ ነው ያለው። አስተዳደሩ አቤቱታን በሚያቀርቡ በአስቸኳይ ያንን ለማስፈጸም ከፍተኛ ጥረት እያደረገ ነው። ጥሩ ነው፣ በጣም ጥሩ ነው። ከድሮ እጅግ የላቀ አገልግሎት ነው እያገኘ ያለው። እንደምታየው ነው፣ ህዝብም እንደምታየው ነው። እዚህ አስተዳደሩም የለውም። ድሮ ቢሆን ሰው ተሰብስቦ መልካም አስተዳደር ችግር ስለነበረ እዚህ በጣም ሰው ተኮልኩሎ ነበር። አሁን የለም፣ እንደምታየው ነው። ወዲያው ነው ከስር የመጣውን ያስተናግዳሉ፣ ውሳኔ ይሰጣሉ። ውሳኔ በደንብ ነው ወደሚመለከተው ሁሉ እየመሩ ያንንም ወደ ስራ ላይ መዋሉ በደንብ ይከታተላል። ጎበዝ ነው በእውነት። በዚህ አንድ ልጅ በጣም እናዝነለት ልጅ ነበር። ሰፈሩም ያካባቢው የሚያዘነለት ልጅ በህዝብ ነው ሊያስወጡ ሲሉ እሱ ሐቁን አይቶ ወደ ውስጥ አስገብቶታል ቤቱ። በዛ ምክንያት በጣም ነው የምወደው። በጣም እኔ ልዩነት ያደርጋል ብዬ የምለው ነገር የለም። እኔም ባያንቀኛል መስፍን ደህና ሰው ነው። እኔ እውነቴን ነው። በጣም ሩህሩህ ነው፣ ደህና ነው፣ ህጋዊ ነው። የሚፈርደው ፍርድ ህጋዊ ነው። በህጉ ነው የሚሰራው። በቃ አንተም በማዘን ያን በማዘን አይደለም፣ አንብቦ አይቶ ነው የሚያደርገው ድርጊት። በዛ የመጣ ወደዋል። መስፍን አመሰግናለሁ። እኛ ወረዳ ላይ አለመውጣት ደስ ይለናል። አረ አላህ ይስጠው፣ በረካ ይሁን። ልጅም ካለው ልጅ ይውጣለት፣ ልጅም ከሌለው ደህና ትዳር አላህ ይስጠው። ለህቴ ልደት ካርድ ለልጆቿ ለልደት ካርድ ለማውጣት ነበር የመጣና ያው ጥሩ አገልግሎት ሰጥቶናል። ነው አገልግሎቱ በስርዓቱን ያስተናገዱ። መሀል ላይ ድንገት ሲስተም ተናለ እንጂ ምንም የተብላላ ነው ነገር ምናምን የለም። አልቆየንም፣ እንደገባን ነው መስተንግዶ የተሰጠን። ጥሩ ነው መስተንግዶአቸው። ሮብና አርብ የባለ ጉዳይ ቀን ነው። በተቻለን መጠን የጤማችን ዘርግተን ዳቦዋችን፣ ውሃም አንዳንድ የሚደክማቸው ቋሚ በሽታ ያለባቸው ሰዎች ሲኖሩ ውሃንም አዘጋጅተን እንጠብቃለን ማለት ነው። አብዛኞቹ ባለ ጉዳዮቻችን እኛ ምንችለው በእኛ መፈታት ምንችለውን በቀናነት አስራና መመሪያ መሰረት አድርገን እንፈታላቸዋለን። ከኛ በላይ የሆነው በጽሁፍ ምላሽ የሚሰጠው በጽሁፍ ምላሽ እየሰጠን እና ወደ ላይ መሄድ ያለበትም በዛው ደረጃ እየሄደ አገልግሎት እንዲያገኝ ነው የምናደርገው። ሮብና አርብ ግን በምንም ሁኔታ ከአገልግሎት አንቦዝንም ማለት ነው። ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ፣ ቅሬታና መልካም አስተዳደር ንግድ ጽህፈት ቤት እንዲሁ ደግሞ ባለጉዳይ የሚበዛባቸው ከህብረተሰብ ተሳትፎ ጋር አብረን እዚህ በአንድ ማዕከል አገልግሎት እንሰጣለን። ድንገት አገልግሎቱ የሚመለከተው ሌላም ጽህፈት ቤት ካለ ባለጉዳዩ ሂድ አንለውም፣ እዚሁ እንዲመጣ አመራሩ አድርገን ወይ ቡድን መሪው እንዲመጣ አገልግሎት እንሰጣለን ማለት ነው። ከዛ ባሻገር በአንድ ማዕከል ብቻ ሳይሆን ሙሉ የወረዳችን ጽህፈት ቤቶች ሁሉንም ጽህፈት ቤታቸው ቁጭ ብለው የመጣውን አገልግሎት እሺ ወይንም እምቢ ሁለቱም በምክንያት አገልግሎት እንዲሰጡ እያደረግን እንገኛለን ማለት ነው። እኛ ጋር እንደ ወረዳ ያው አጠቃላይ 135 በስታንዳርድ የምንሰጣቸው አገልግሎቶች አሉ። አገልግሎቶቹ እናውቃቸዋለን። ስንት ደቂቃ እንደሚወስዱ እናውቃለን። እኛ ጋር መስጠት ያለብን በመመሪያ በአዋጅ የተሰጠን አገልግሎት አይነቶች አሉ። እነዛ አገልግሎቶች አለመስጠት፣ ማጉላላት እና ለሌላ ጊዜ ሰዓት መግዛት ዝንባሌው ሌላ ነው የሚል ግምገማ ነው እየገመገምን የመጣ ነው። ደፍረን ሌብነትና ብልሹ አሰራር እንገመግማለን እና ተጠያቂም እናደርጋለን። በክፍለ ከተማችን ሞዴል በሆነ መልኩ ይሄን አሰራር እናስጠብቃለን እና ሁሉም አገልግሎቶች ጤነኛ በሆነ መልኩ እየሄዱ ነው ማለት ይቻላል አሁን ላይ ማለት ነው።
ያው ግቢው በጣም ጠባብ ነው። ቢሮ ላይ የሚቸግር ነገር እንደተጠበቀ ሆኖ ቢሮ ጠባብ ከሆነ ማያፈናፍን ከሆነ ይሄ የስራ ቦታ ያው በየጊዜው ባለሙያ ይመደብልናልና ወደ 401 ደርሰናል። እነዚህ ባለሙያዎችን መሸከም አንችልም። እንደ ግቢ ጽዳቱ ካልጠበቅነው የበለጠ ችግር ውስጥ እንገባለን፣ እንጠያየፋለን እና ምን እናደርግ የሚል ቁጭ ብለን ነው የተነጋገርነው። መጀመሪያ ይሄ ሀረግ ተፈጥሯዊ ሀረግ ከመሆኑ በፊት በአርቲፊሻል ሀረግ ሞክረነው ነበር እና አንዳንዶቹ ይስቁ ነበር፣ ጁስ ቤት አረጋችሁ ተነ ነገር። ከዛ አሁን ደግሞ አብዛኛው ሀረጎቹ እንደሆነ እየተንከባከብኩ ማሳደጋቸው ራሴ ነኝ። ብረቱንም እንትኑ መረቡን ራሴ ጠዋት እየሰራን ከጽዳት ሴት 2 ሴቶች አሉ ከነሱ ጋር ያለማ ነው እርግጠኛ ነኝ የዓመቱ መጨረሻ ሙሉ ግቢውን እንትን ይላል ብዬ አስባለሁና ጥሩ ነው። በዚህ ዓመት ቴራዞም አንጥፈናል ግቢው ላይ ማለት ነው። እነዚህ 3 ቢሮዎችን በራሳችን አቅም ነው የሰራነው። ይሄም እያለማን ነው። ይሄ ቢሮ አሁን የሚቀረን ትንሽ ፈርኒቸር ነው እንጂ ጥሩ ለማድረግ እየሞከርን ነው። ስለዚህ ያለን ቢሮ ትንሽ ነው፣ ግቢያችን ጠባብ ነው። ጽዱ ካላደረግነው ራሳችን ላይ ችግር እንደሚያመጣብን ቀድመን ተረተን ስለነበረ በዛ መሰረት ነው በጣም እርግጠኛ የምትሆነው። አሁን ያለናቸው ወደ ከ1 ሚሊዮን በላይ ፕሮጀክቶች አሉ እዚህ ግቢ የሚተገበሩ። ከ6 ወር በኋላ ስትመጡ እርግጠኛ ነኝ በጣም የተሻለ ከዚህ በላይ ያማረ ነገር ታያላችሁ። አገልግሎት እውነትን፣ ሀቅን፣ ምክንያታዊነትን፣ አሰራርን፣ መመሪያን ይጠብቃል። ስለዚህ ሁላችንም ሰው ደስ ካለው ይግለጽልን፣ ችግር የለውም። ግን ለህሊናችን የምንነግረው ነገር በሀቅ አገልግሎት ሰጥቻለሁ አልሰጠውም የሚለው ነገር ሁሉም የቤት ስራ አድርጎ መውሰድ መቻል ይኖርበታል ብዬ አስባለሁ። እንደ ወረዳውም ይሄን ለመተግበር ጥረት እናደርጋለን። እኛ ጋር በፓርቲም በመንግስትም አገልግሎት አሰጣጥ እንገመግማለን፣ ብልሹ አሰራር፣ ሌብነትም እንገመግማለን። ስንገመግም ግን የለም ማለት አይደለም። ቢኮዝ ሌብነት ያስተሳሰብ እና የራስ ጉዳይ ነው። መጀመሪያ አእምሮአችን በጣም ብሩህ ንጹህ መሆን መቻል ይኖርበታል። እንደ ክፍለ ከተማ አንዳንዴ ከዚህ አይነት ስም የምንነሳበት ነገር ለማስቀረት እንደ ወረዳ እየሰራን ነው ማለት ነው። ስለዚህ ባለው ከ12 ወረዳዎች ብልሹ አሰራርን በትጋትና በብቃት የሚታገል ወረዳ እንዲሆን፣ አገልግሎት የሚያሳልጥ ወረዳ እንዲሆን አበክረን እንሰራለን። ግቢያችን ደግሞ ለስራ ምቹ እንዲሆን እና ሰራተኞች ምቹ ነገር አግኝተው ስራ እንዲሰሩ የማድረግ ስራ በቀጣይ እንሰራለን። ግቢው በዚህ በተሻለ መልኩ እናለማዋለን ብለን እቅድ ይዘናል። የቡና ሴርሞኒ የሚደረግበት፣ ግቢው ሙሉን ማብራት የሚደረግበት፣ ፈርኒሽ የሚደረግበት ጊዜ ካገኘን ይሄን በጣም እንሰራለን ብለን ነው የምንጠብቀው። ይሄ ብቻ አይደለም። ከቢሮ አገልግሎት በተጨማሪ ለህዝባችን ቃል የገባናቸው አሉ። የህዝብ መጸዳጃ ቤት አለ። ኦልሞስት እየጨረስን ነው። ባለ 8 ጡት በራስ አቅም ማለት ነው። ወደ 180 ሜትር ቱቦ ትልቁ ቱቦ አስነጥፈን ጨርሰናል ማለት ነው። የሰራተኞቻችን ካፌ ለመስራት በጣም ቅድመ ዝግጅት ጨርሰናል። የወጣቶቻችን ስራ ዕድል የሚፈጥሩ ሌሎች ፓኬጆች የያዝናቸው አሉ። ከ50 በላይ ሱቆች አሉ። እነሱ ሁሉ ተግባራዊ አድርገን እዚህም አገልግሎት የሰጠን ውጭም ደግሞ በተጨባጭ የሚያየው ነገር ላይ ፎከስ አድርገን ሰርተን ውጤት እናመጣለን የሚል ሀሳብ ነው ያለን። ይሄን እንፈጽማለን።